ምን ያረጋት ነው እሷ? እንደኔ አርጅታ አደርሶ ሳላረጁም ደህና ዋሉ? ዳር መስኪን እንዴት ዋሉ? ምን እያሳዝኑ ነው? እንደኔ አርጅታ ልገጥማት ብልጅ አልኳት። ይችን እንደኔ እንደረገፉ አይዞት ልጨንቀኛ ሆነ። መቼስ ብቻዎትን ነው የሚኖሩ? አዎ እዚች አዶርሟ? አዎ ይች ናት ቤቶት? አዎ የሰው ይደልስ ስንት ብር ነው የሚከፍለው እዚች? 300 አጅነው የሚኖር ማለት ነው። ምኝታም ልብስም የለውት? ዛሬ መንግስት ይችንም ሰውረት። ሰላም እንዴት ናችሁ ውድ ቤተሰቦቼ? የምታዩአቸው እናት እንግዲህ በጣም የሚያሳዝኑ እናት ናቸው። እዚህ ጠባብ ዶርም ነው የሚኖሩ። ለለት እንኳን የምትቀመስ የለቻቸውም። እኛም እኔን እናት እንግዲህ ፈልገን አግኝተን ልናግዛቸው ከሳቸው ጋር እንገኛለን። እናንተ ደግሞ ይሄን ቪዲዮ ሼር አድርጉልን ለብዙ ሰዎች እንዲዳረስ። እነዚህን እናት ፈልገን ለማግኘት እንደዚህ ለማገዝ በጣም ብዙ ጊዜ ይወስድብናል። ምክንያቱም እኛ መርዳታችን ሳይሆን ትክክለኛ ተረጂዎች እንድንረዳ በሚል ነው እኔን እናት እንግዲህ ውስጥ ፈልገን የምናገኛቸው ማለት ነው። እናንተ ደግሞ ይሄን ቪዲዮ ሼር ማድረጋችሁን እንዳትረሱ። ይህችን ልብስ አንዴ ቀይሩልንና እንዲመርቁልን ልብስ አምጥተንልዎታል። እሺ የኔ እናት አምሮብዎታል። ፍቅር ሲለብስ ማመርጡታል። ለምድር ደስ ብሎታል? ደስ ይለኛል። እዚህ ያልታሰበ ሲግ በጣም ጥሩ ይሁንልዎትማ። እኛ እንዲሁ እንለካለንና ይሄን ያደረጉልዎት ከማርያም ማህበር ነው። ይሄን ጤፉን የምታዩን ፍርናሹን ብርድ ልብስ ሁሉ አለ። ይሄን ልብሱን አድርገው ያደረጉልዎት እነሱ ናቸው። እቺ ደግሞ 5000 ብር ናት። ለሚፈልጓት ያድርጉ። እነሱን በደንብ አድርገው ይመርቁልኝ። ወይት ነው ያሉናል? በውጭ ሀገር ናቸው ነው። ግዛታቸውን መንግስትነታቸውን ከፍ ያድርግልኝ። አሜን። ከፍ ያድርግልኝ። እድሜውን ይፈጋችሁ። አሜን። እናንተ ሲሆኑ ይሄን ያሰባችሁትን ቸር ይስብላችሁ። ልጄ አሜን። ጧት ማታ የምነግረው ቸር ይስብላችሁ። አሜን። የነውን ጊዜ አንጥቶት እዩት። አሜን። ዛሬው ኑሮ ይደል አሁን ቆሻሻ ዳህም ቢሆን ሆዴ ብዙ ያውቃል። ጊዜው ግምኛ ነው። እንደው ሃይማኖት ሲመለስ እዚያ ያድርሳችሁ። ያድርሳችሁ እናቶች። ወደ ነው ቀን ያድርሳችሁ። ሌሊትም ቀን የምለምነው ሚካኤል ያቆያችሁ። ወደ ነው ቀን ያድርሳችሁ። ትናንት እናት እንደዚህ ያለው ስንት ነው የምገዛ ሰው ሊችሉት ነው ብሎ ሳቡ ልብሱን አሉ ያላችሁ ይለውሱታል። እርሶ የለውትም ነበር? ታዲያ አይማይ በቀላል ይገኝ መስሎት ብለው ሳቁ። ዝም አሉ። እውነታቸውን እንዲስቁ እርዳቸው አላቅም ይጀጠኝ። እንግዲህ እግዚአብሔር ፍቃዱ ነው። እኛም ይሄን ያመጣነው እግዚአብሔር ፈቅዶልዎት ነው። እንግዲህ እናስገባለሁት ነው ሁሉ መቾት ሳይታሰብ ሲገኝ በጣም ጥሩ። አይዞት በቃ ሰላም ይሁኑ። እሺ እንደው ያቆያችሁ። አሜን። ግዛታችሁን ያቆየው። ትልቁ ደረጃ ያውላችሁ። አሜን። ያቆይልኝ። ሰላም ሁኑ። እሺ ቁጭ በሉ።